ሉምባ ቴኳንዶ ሰራ። ሉምባ የቴኳንዶ ስፖርት ለመስራት ጓደኞቹ ጋር መሄድ ፈልጓል። ጓደኞቹ የቴኳንዶ ስፖርት ከአሰልጣኛቸው ጋር እየሰሩ ነው። የቴኳንዶ ስፖርት ጤነኛ ከማድረጉም ባሻገር ልጆች ሰነፍ እንዳይሆኑ፣ ጠንካራ እንዲሆኑ፣ ንቁ አእምሮ እንዲኖራቸው ያደርጋልና ሉምባ ከጓደኞቹ ጋር አብሮ መሰልጠን ፈለገ። ቴኳንዶ ሰራለው ብሎ ተዘጋጅቷል። በስፍራው እንደተገኘም መምህሩ ሉምባን ከልጆቹ ጋር አስተዋወቃቸው። 1 2 3 4 5 ሆፕ ትንሽ ወደ ራይት ሳይድ 1 2 3 4 5 ቼንጅ ኦፍ ትንሽ። ሉምባም አብሬ ለመስራት ተዘጋጅቻለሁ አለና ከልጆቹ ጋር አብሮ አሰልጣኙ የሚለውን ነገር እየሰማ መስራት ጀመረ። ከዛ ወደ ኋላ 3 4 5 ቼንጅ ኦፍ 1 2 3 4 5 እጃችሁን እዛው ትንሽ ጎንበስ ማለት አብራችሁ ሲጎንበስ በሉ 1 ሉምባም አብሮ ዱብ ዱብ ማለት ጀመረ። በግራቻችን አመን ከኛ ጋር ነው ሰው አንድ በግራችን ልብስ ሁሉም ሰው ቻፖ ምታሩት ነገር ካለ ሄዳችሁ አጥሩ። እጁን እስቲ የሚያደርግልኝ ልጅ ማን ነው? እጁን አስተካክሉልኝ። እሺ አስተካክሉልኝ። የቱ ጋር ነው? እዛ ነው የሚሆነው። አጥሩት። ቀድም ማለት አለበት። ከዛስ ሌላ የምታደርገው ነገር አለ? እሺ ሌላ ሲኔር ማለት ሉምባ እጁን በትክክል አልሰነዘረም። ስለዚህ አሰልጣኙ እጁን የሚያስተካክልልኝ ማን ነው ብሎ ስለጠየቀ ልጆቹ የሉምባን እጅ ሊያስተካክሉለት ቀረቡት። ሉምባ እየተነገረውም እንኳን እግሩን በትክክል ማስተካከል አልቻለም። የሚያደርገው ነገር ልጆቹን አሳቃቸው። ሉምባ የተባለውን እየሰማ እየሰራ ነው። በእርግጥ የመጀመሪያ ጊዜ ስለሆነ ትንሽ ከበድ ብሎታል። የሚባለውንም ነገር እየተከታተለ ለመስራት እየሞከረ ነው። አንዳንድ ጊዜ እየተሳሳተም ቢሆን አሰልጣኙ የሚለውን ነገር ለመከተል ጥረት እያደረገ ነው።
ሁሉ ፊታቸውን ወደ ሉምባ ዞሩ። ሉምባ ቦክስ ሊገጥም ነው እንዴ? ሁለት ነው። ሁለት በቃ አሁን ገብቶኛል። ሁለት እሺ፣ አንድ ሁለት ሶስት ይዞልን። እሺ ሁለት ፓንች። አሁን ስቶኛል እኮ አላገኘኝም። ወደ ጎን ነው የሰነዘረው። ስለዚህ ፓንች ወዴት መሆን አለበት? ሴንተር ላይ መሆን አለበት። እዚህ ጋር እዚህ ከሆነስ አምልጬዋለሁ ማለት ነው አይደለ? ይኸው እዚህ ጋር ሴንተር ላይ። እሺ ያዙ፣ ሁላችሁም ያዙ። አይሰማም አይኑሮ ያምራል። ማጎንበስ አለበት እንዴ? ትንሽ ቀና ማለት የቴኳንዶ ስፖርት እንዲህ ደስ ይላል እንዴ? አለ ሉምባ። ኦኬ 3 ፓንች ሬዲ 1 2 3 ፓንች። አይሰማም ኬፖ ድምጻችሁ ማነው ከእናንተ መሀል ፈጥኖ የሚነሳ ያያችኋል? ሁለት ትንሽ ከዛ መቀመጥ። ሉምባ ከብዶታል። የሚባለውን እየተከተለ መስራት ተቸግሯል። አሰልጣኙ ግን ተስፋ ሳይቆርጥ እንዲጠነክርና እንዲሰራ እየነገረው ነው። በእርግጥ የመጀመሪያው ቀኑ ስለሆነ ሊከብደው ይችላል። ተስፋ ሳይቆርጥ ልጆች ሳቁብኝ ሳይል በተደጋጋሚ እየሰራ ሲመጣ ግን እጅግ ጎበዝ የቴኳንዶ ተማሪ ሆናል ማለት ነው። መተኛ፣ ሁሉም ሰው መተኛ። እሺ እግራችሁን ወደ ላይ አንሱ፣ እግራችሁን ወደ ላይ አንሱ፣ ተኙ። አንገታችሁ ምናምን መሬት ይረፍ። ከዛ እግራችሁ ወደ ላይ ነው። አዝናንታው ኪካሉ 1 2 ሉምባ አሁን የተባለው ነገር እየገባው መጣ። እና እግራችሁን ፈጣን ነው። 1 የሱ ፈጣን ነው። 2 ከዛ መነሳ ብድግ ማለት ቀደማችሁ። እሱ ቀደማ አንድ ሞራል ይሰጥ። ሉምባ አሰልጣኙን ማገዝ ጀመረ። አንቺ በደንብ እግርሽን ዘርግተሽ ፑሽአፕ ስሪ፣ አንተም እግርህን በደንብ ዘርግተ ፑሽአፑን ስራ ማለት ጀመረ። ሉምባ ደስ ብሎታል። ወገብ ቀጥ፣ ይኸውላችሁ እያስተካከለ ቀጥ፣ ወገብ ቀጥ። ይኸው ሳቡ ቀጥ ብሏል። ቀጥ፣ ወገብ ቀጥ። እስቲ የት አለ? አዎ ወገብሽን ቀጥ ወደ ላይ ትንሽ ወደ ላይ አለ ሉምባ። መልካ ከዛዛ ነው የምትመለሱት። እዛ ወደዛ ሲገጠም አክብሮቱ እጅ ቀጥ ይላል። ቴኳን ብዙ ማጎንበስ የለም። ማየት አለ። በነካ ከሉምባ ጋር መጫወት ጀመሩ። ሉምባ ከነካቸው ፑሽአፕ ይሰራሉ። ስለዚህ እሱ እንዳይነካቸው ማምለጥ አለባቸው።
እሳችሁ ፑሻፕ ትሰራላችሁ። ሬዲ? እሺ ሆድ መንካት፣ ሆድ መንካት። ሬዲ 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 ጎ። ቀጥሉ እስኪ። ተነካ። ፑሻፕ ፑሻፕ። ሉምባ ነካቸው። ስለዚህ ፑሻፕ መስራት አለባቸው። 3 4 5 6 ጀርባ ለመንካት እዚህ ጋር ለመንካት ነው። መንካት ሬዲ። እዚህ ለመንካት ሬዲ። እሱ እንዲከነካችሁ ነው የለውበት ፑሻፕ ሬዲ ጎ ሌትስ ጎ። እሱ ነው እዚህ ጋር ቆሞ እሷ እዚህ ጋር ለመንካት ሌትስ ጎ። ከነካችሁ አንድ ሰው ከተነካ ነው የለውበት። ከተነካ ተሸናፊ ናችሁ። ከተነካ ተሸናፊ ናችሁ። ከተነካችሁ ተሸናፊ ናችሁ። ሌትስ ጎ ናይ ትንሽ ማይ ብራዘር ተነካች ብዙ መሄድ አይቻልም። እዛው ጋር ጉልበት መንካት ጉልበት ለመንካት ጉልበት ይዟል። ጉልበት ለመንካት ጉልበት ለመንካት አትራው መራቅ አይቻልም። ለመንካት ለመንካት ጉልበት ይዞታል። ኧረ ተነካ የለውበትን ሞራል አሰጣቸው ነው። ሞራል አሰጣቸው። ፑሻፕ አይቀርም። 3 ነው እሱ ፑሻፕ ነው። ስለዚህ ሉምባ ፑሻፕ መስራት አለበት። ደግሞ እጁን ወደ ላይ ከፍ አድርጎ ይዘረጋና ዘሎ የሱን እጅ በነካ መጫወት ጀመሩ። ሉምባ ከልጆቹ ጋር ልዩ ልዩ ስፖርታዊ እንቅስቃሴ እያደረገ ነው። እየተጫወቱ እየተዝናኑ አካላዊ ብቃት እየሰሩ ጠንካራና ጤነኛ ልጆች እንዲሆኑ የቴኳንዶ ስልጠናቸውን እየተከታተሉ ነው። ትከሻ
በመጨረሻ ሉምባ የገመድ ጉተታ ጀመረ። ይሄ ከባድ ስፖርት ነው፣ እኔ ግን ትልቅ ነኝ፣ ማንም አያሸንፈኝም አለ ሉምባ። ነገር ግን ሉምባ እንዳሰበው አልሆነም። ተሸነፉነ ሉምባ። ሁለተኛው ዙር ግን እነ ሉምባ አሸነፉ። ሉምባም እጅግ ደስ አለው። ሉምባ እጅግ ደስ ስላለው ከልጆቹ ጋር እየዘለለ እየደነሰ ጥሩ ቀን አሳልፎ የቴኳንዶ ስልጠናውን ተከታትሎ ወደ ቤቱ ሄደ።